ባለሱቅ አቤት። እንቁላል አለ? አላው። ኪሎ ስንት ነው? እንቁላል አይደል ያልከኝ? አዎ። ኪሎ የለማ በፍሬ ነው የምንሸጠው። በኪሎ አሸጡም? አዎ። ይቅር። ምስርስ? ምስር አለ። በፍሬ ስንት ነው እሱ? እንዴ ልጁ አብዷል እንዴ? ምንድነው ያካለ? የለም እንዴ የለም በፍሬ። በቃ የራስጪ። እሺ ስንት ላርግልህ? ሜትር ስንት ነው? ኧረ የባሰውን አጣጣ። ምን ሆነ ነው? ያማል? ሂድ በእናትህ ትቀልዳለህ እንዴ? እንዴ ሰው ማባረር ጊዜን እየገደልክ እኮ ነው። በገዛ ብር። ኧረ ሂድ በእናትህ ሌላ ሰው ላስተናግድበት። ራሴ ከታች ገዛለሁ። ሂድ ግዛ እስቲ በፍሬ የሚሸጥልህ እሱ ነው ከስተመሪ። እኔ እኮ ሀሳቦቹ ከየት እንደሚመጡ ለይቶን ኮሶ ትችያለሽ። ሄሎ ሄሎ፣ ፍቅር። አቤት። ቆየህብኝ እኮ ሩም ይዤ እየጠበቅኩህ ነው። እሺ ቶሎ ናልኝ፣ በጣም ናፍቀኸኛል። እሺ በቃ የኔ ፍቅር ስብሰባ አለኝ፣ ደረስ ብዬ እመጣለሁ። እሺ ሳምል አድርግሽ እስቲ ነይ። እኔ ቆር አንቺ ጋር ሄሎ ብራዘር፣ ስልኬ ጠፍቶኝ ነበር። እባክህ ጠፍቶ አይደለም ሰርቄህ ነው። ኧረ በእናትህ መልስልኝ። ወንድም የለህም? የለኝም። እሺ እህት የለህም? አለኝ። እና እኔ እህት አልሆንም ማለት ያው እህትን ስልኳን ቢሰርቋት ደስ ይልሃል? እባክህ ስልክ የላትም፣ ይሄን እሰጣታለሁ። ኧረ በእናትህ እሺ። አባት የለህም? አንተ ምንድነው ከቤተሰብ መምሪያ ነው እንደ ደወልከው? ኧረ ተው መልስልኝ። ከገዛሁት እኮ ገና አመት እንኳን አልሞላው። ምን ቢሞላው ልደቱን ልታከብርለት ነው? ኧረ ተው ግን መልስልኝ። እኔ እኮ ስልኩ አይደለም ውስጡ ያለው ፋይል ነው የሚያሳስበኝ። በቴሌግራም እልክልሃለሁ። አንተ ምንድነው በጸባይ ስለጠየቅኩ ነው እንዴ? ስልኬን ትመልሳለህ ወይስ አትመልስም? አልመልስም። ኧረ ሰፋጣ አትመልስም? አልመልስም። ጭራሽ ትጮኻለህ እንዴ? እርግጠኛ ነህ አትመልስም? አዎ አልመልስም። ምን ታመጣለህ? እሱማ ምን አመጣለሁ? ረከስ ያለውን ፈልጌ ሌላ ገዛለሁ እንጂ። አንተ ግን ይደብራል የምር። አይለፍልህ፣ መጥፊያ ያርገው። አሜን አባቴ አሜን። ማን ነው ይሄ? ከኔ ጋር ተኝተሽ ጆሲ ሚል የተደወለው ስልክ ማን ነው? አንተ ውጭ ነኝ ወንድ እንደማለት ታውቃለህ? ኧረ እባክሽ አንቺ ነኝ ነው እንደምትሸውጂ? እኔ ነው ወይ የሚሸውጂ? ነው የምትጫወቱ? ከስሬት ታስፈርሙ እንዴ? አልጋ ቤቱን እኮ የከብት ሞያ ያደርጋችሁት አይደለም? ይኸውልህ ወንድሜ አንተ ስላልገባህ ነው። እቺ በጣም ክፉ ሴት ናት እሷ። አዎ አይ ምናልባት ያንተ ጥፋት ይሆናል እንጂ እቺ ልጅ ጨዋ ነው። ከብዙ ሰዎች ጋር ትመጣለች። ከሽማግሌውም ጋር ሽማግሌ ሆና ከወጣቱም ጋር አልፎ አልፎ እንደው ውስጥ ላይ ልጮህ ትችላለች እንጂ እቺ ልጅ ጋር መጥቶ አንድ ሰው ተጣልቶ አያውቅም ከአንተ ውጭ። ያንተ ጸባይ ነው የሚሆን። ስሟን አታጥፋው። ጥሩ ደንበኛችን ጭራሽ ትበቀውም። አላህ ማማ ያንግ የኢትዮጵያ ሕዝብ ሆይ እስኪ አንዴ ስሙን ፕሊስ አትናቁን። ወጣቶች የለንም እኮ በጦርነት አለቅን። ስራም የለንም፣ ሰላም እናፈቅን። ከት አንተ ረደብ ያልኩን ብቻ አድገመው እንዴ! ውጣ! ሬዲ አክሽን! የኢትዮጵያ ሕዝብ ሆይ እርስ በርሳችን ከምንገዳደል በሰላም እንፍታው፣ አንድገመው በደል። ከት ወይኔ ኮሎኔል በላቸው፣ ግዛቸው፣ ድፋቸው። ሰውየው ልታሳብረኝ ነው እንዴ? አሁን የመጨረሻ ነው። ውጣ! ሬዲ አክሽን! የኢትዮጵያ ሕዝብ ሆይ የጀመርነው ስምምነት ተግባራዊ አድርገን ሳናፈርሰው የተፈናቀለ ሕዝባችን ሀገርን መልሰው። ልክ ነበር እኮ ለምን ገደልከው? አንተ ረደብ ጦርነት ካልተጀመረ እኮ የገዛነው ነዳጅ በቀናሽ ነው የምንሸጠው። አሃ እንደዛ ነው እንዴ? ኤቢ ወይ ዛሬ እኮ ቤት ብቻዬን ነው የማድረው። ብቻዬን ነው የማድረው? አረ ብቻሽን አይደለሽም፣ ፈጣሪ አለ። ምን ነሽ? ፈጣሪማ አለ አይደለም? ቤተሰቦቼ ክፍለ ሀገር ስለሄዱ እኔ ደግሞ ብቻዬን ማድረግ ደበረኝ። ታዲያ ለምን በጊዜ ገብተሽ ጥቅልል ብለሽ አትተኝም? አረ ዘንዶ ይጠቅለልብህ አንተ። ወደ ነጭ ነው ካልተባለ አይገባህም እንዴ? ምን አይነቱ ነው እንዴ? እንድናደር ፈልገሽ ነው እንዴ? አዎ ተደምቶ ነው አልገባም። ሌላ ሀሳብ ውስጥ ሆኜ እኮ መች ገባኝ። ይበናስ ምን ጣጣ አለው ታዲያ? ሌሊቱን ሙሉ ማለት ነው በቴክስት እናወራ እናድራለን። በስቲ ወተቱን ጣጂልኝ ጎሽ።
አንቺ ምንድነው? ባጅናት ነቀሙ አዲስ እንደሆነ በምን ያስታውቃል? ጓደኞች እኮ ሰልባጅ ነው ሊሉኝ ስለሚችሉ እነሱን ካሳየውኝ በኋላ አነሳዋለሁ። መጀመሪያ እነዛ ብሽቅ ጓደኞቼ አዲስ ልብስ እንደገዛው ይኸው ናይ አይ ፎሎወሮች አዲስ ልብስ ገዝቻለሁ። ፎሎወሮች እስቲ ምንድነው አዲስ እንደሆነ አይተናል። ሰልባጅ እኮ አይደለም በቃ። ስለዚህ ልቁረጣ። ሌሎቹ ያላዩ አሉ አሳያለሁ። አዲስ ነው። አቤት አለ ማፓሪጎ ባይ ጫት ነው ብሎ ነው ሰጠኝ። ምን ላረገው? አዲሱ ምንድነው? ልጄ ይኸውልሽ እቺ የትልቅ ሰው ጎመን ናት። ሕፃን አይበላውም። እሺ አውቃለሁ፣ ጫት ነው። አና ነገር አውቀሻል። አውቃለሁ። ለሙርሺዳ አቁሜያለሁ ብያታለሁ። ዝም ነው የምትይው። ከአንቺ ውጭ ማንም አይሰማም። እሺ ልጄ። ውሸት ሊያስተምሩኝ ነው። ትንሽ ከቆዩ እርሶ ጫትም ያስለምዱኛል። አላሁ ሰላም። ምን ለባረግሻል? በይሽ ይኸውልሽ እቺኛዋን ትወስጂና ኮሾሮ ትገዢባታለሽ። ፈንታሽ ነው የምትይው። ስርብር ለውዝ ግዙ። ፈርቻ ሰላ ከሁሉ ሰውነት ምላስ ነው ሰጠሽ ላንቺ። አንድ ጥያቄ ልጠይቆት? ምን አፈር ነው? ጠይቂኝ። እናቴ ሰው ሲያረጅ ይሞታል ብላኝ ነበር። እርሶ ለምንድን ነው አይሞቱት? ምንሽን ያስኩብሽ? እኔ ቢሞት አንቺ ምን ትጠቀማለሽ? ግደለኝ። ለምን አትገለኝም? ይሄን ከምታሰማኝ ውሰደኝ በቃ። ቁመትሽ ትንሽ አነሰ እንጂ አንቺ ሙርሺዳ ማለት ነሽ። እዛች አሮጊት ሚስቱ ጋር አያመሳስሉኝ። ለነገሩ ሰው ሲያረጅ የሚያደርገውን አያውቅም። አንቺ በታየሽበት ሙርሺዳ ረህመት ናት። አሁን ከፊቴ ጥፊልኝ፣ አጠናግርሻለሁ። ጉድ! አንተ ስማ፣ እሷ ስትሄድ እንበለዋለን ያልከውን እኮ ሳምቡሳ እዚህ ውስጥ ነው ያስቀመጥኩት። አይደለም ስትመጣ እኮ ነው ያልኩሽ። ስትሄድ ያልኩሽ መስሎሽ ነው? ኧረ አይደለም፣ ስትሄድ እንበለዋለን። እንደውም ስትመጣ ነው ካፌ ቀምታ ያስቀምጥኩት። እሷ ስትሄድ እንበለዋለን አላልክም? ምን አይነት ነው ይላል። እዛስ እሱ ስትሄድ እንሄዳለን ምናምን ያልከኝ ቦታ እንሄዳለን። ስንት ሰው ነው የምትይኝ? ምን ሄደው እንዳረሰው ብዬ እኮ ነው። ተደበደባለች እኮ እሷ ስትመጣ ሳምቡሳውን በልተን አብረን እንሄዳለን ያልኩት። አይደለም እዛ ቦታ እሷ ስትሄድ እኔና አንቺ ብቻ እንሄዳለን አላልክም? እኔ ሴሪ ልትል ነው እንሄዳለን ብሎኛል። የባለፈው መዝናኛ ቦታ እንሄዳለን ብሎኛል። ዝም በይው። እኔን ጥላችሁኝ። ስማ ደግሞ ካልሲ ሸታር ብለኝ ካልሲ እንገዛለን አላልከኝም ነበረ? ካልሲ ጠይቀኝ 50 ብር ነው። ወይኔ ካልሲ አይደለም ለአንቺ ያልኩትን ነው። ምንድን ነው የምታወራው? ኧረ እኔ ምን አውቃለሁ። በእናትህ ምን እንገዛላታለን ብሎኝ ነበረ። አይ ነው እንዳረሰው እኮ ላስታውስ ብዬ ነው። ለመናገር አይደለም። አሁን እኮ በጣም ነው የምታስጠላው። አይደለም ብሎ ጓደኛዬ ታስጠላ። ሄድ አይ ነው አይደለም። ቆይ ጠብቂ። ስማ ቲሸርት አጀረፈጨልሽ ወይኔ አማቹ ምን አገባኝ። ሰዓት ንገረኝ። ሰዓት ወንት ተለምን ሰዓት አትነግረኝም እኮ? ልነግርህ እኮ ነው አባ። ክርክሩን ተለምን ሰዓት አትነግረኝም? ለምን አይፈጥንህም? በአላህ ደምር ቀንስ አላልኩ? አይተህ ሰዓት መናገር ይሄን ያህል ጊዜ ፈጃል? አያጠነጥንም ነው? ምንድነው እንዲህ የምታደርገኝ? ግን ልጅህም በሆነ እኮ ልታከብረኝ ይገባ። አበላው አጠጣው ላክብርህ ጭራሽ ብቻ ካመ ከዚህ በላይ ምን ላርገህ? የደሃ ቅንጡ ያፋጫል በሚኖር በቂጡ ቂጥቂጥማ ታውቃለህ። ይሄ ላይማ ይፈጥንሃል። የታወቀ ነውስ። ግን ማንተ የሚከብድህ ምንድነው? ሰዓት አይቶ መናገር። ነገሮችን እንዳለ ለምንድን ነው የምትቀይረው? ሰዓት ጠየከኝ አይደል? ልነግርህ እኮ ነው። አትመታኝም። ዱላ ልስጥህ? አትመጠየቄ ነው ጥፋት አይደለም። የሚያስቆጣኝ የሚያስጮህ እንዲህ የሚያስብልህ በቃ አንስቻለሁ። ታው ሰዓቱ አባ ደግሞ አልከኝ። እሺ አባቴ የሰራሁት ግፍ ነው። አረ ለምንድን ነው የምታካብደው? አባ በአላህ አታካብድ። አካበድኩ ወይ አፈር በል። 8 ሰዓት ነው። ከስንት 8 ሰዓት ተኩል። ያንተ ስልክ ግን የት ሄዶ ነው? ወስቀም መብራት ጠፍቶ ነበር፣ ዘግቷል ስልኬ። ጂ-ፓወር ለምን አናስገጥምም ግን? ጂ-ፓወር ምንድን ነው? ቢጠፋም ጄኔሬተርን ተክቶ የሚሰራ ድምፅ አልባ ጭስ አልባ። አጠቃቀም ቀላል ነው፣ ለመያዝ ይመቻል። ለማዘዝ በስር ባለው ስልክ መደወል ይቻላል። አትምታኝ። ተው እንጂ ምን ሆነህ ነው? ሴት ልጅ እኮ አትመታም። አንተ ምን አገባ? ለምን አያገባኝም?
በንግግር መፍታት እየቻልክ ጸብን ምን አመጣው? አገባም ዞር በል አልኩ እኮ። አንቺ እሱ ያዋጣሻል? ሊበላ ፈጣሪ ሊመጣ ነው አሉ። ማን ነገር ጭምጭምታ ነው። ንገረኝ ኤፍሬም ንገረኝ በእናትህ። ዓለም እየሞቀች ነው። ጎርፍ በዛ፣ እሳተ ገሞራ በዛ። ሴቶች ምርት ማሳየት አበዙ። ወንዶች ሱሪያቸውን ዝቅ እያደረጉ ክፋያቸውን ማሳየት። ታዲያ አሁን ይሄ ምን ሚስጥር ነው? ሴቶች ምርታቸውን ሲያሳዩ ፈጣሪ ሊመጣ ነው ይባላል እንዴ? ወንዶች ዓለምን ረሱ እንዴ? ወንዶች ዓለምን ረሱ እና አሁን ተነስቷል። በቃ እኔ ደወልኩ። ይሄ ሰማይ ቤት ፓርላማ ቀረበ። ይሄ ጉዳይ ቀጥታ ሰማይ ቤት ፓርላማ ፈቀደ በሙሉ ድምጽ እና ኤፍሬም አሁን ፈጣሪ ሊመጣ ነው ተነስቷል። እሱ ምን መነሳት መቀመጥ ያስፈልገዋል? በቃ ከች ድንገት የተረገመ ትላለህ እንዴ አንተ? አንዴ ምን ቢያደርግ ጥሩ ነው ማለት ነው? ምግብ ታዘዘ። ከዛ በኋላ ከጀለሶች ጋር ነበረ ምናምን። ከዛ ምንድነው ያዘዝከው? የጾም ነው የፍስግ ይሉታል። ምን ቢል ጥሩ ነው ማለት ነው? ቴካዌ አረሳኩለት ያስቃል እኮ ብር ሰጣቸው። ምን ቢጥሩ ነው? እኔ ግን በነፃ ነው የሳኩልህ፣ በነፃ ነው የሳኩልህ። እውነተኛ ወዳጅ ነኝ እኔ። አንቺ ትችያለሽ። አበቃል የሚመቻችሁ ሰዎች ኮሜንት ላይ ማንም ሰው የተለየ እንቅስቃሴ እንዲያደርግ ምን ይሆንሽ ነው? የተለየ እንቅስቃሴ እያደረኩ ነው። እንዳታረጉ እኮ ነው ያለሽ። ነው እንዴ? አድርግ ያለ ይመስለኝ እኮ ነው። ያላችሁ ነው። አንተ ጋር የፈለከው መውሰድ ትችላለህ። ማንም ጆን እንኳን አላወቅም። ባይሞቱ ላይ ዋጭ ሊስቀኝ ፈጣሪ ከሌባ ፍቅር ይዟት ባልሆነ አንቺ መቼ ያልኩሽ አይደል እንዴ? የኔ ቆንጆ ምን ፈልገህ ነው? ቲቪ ፈልገህ ነው? ነፍሱን ምንድን ይፈልገው? ግን አላውቅም። እንዴት ነው የምታምሪው የኔ ቆንጆ? ይሄ ነው ማማ። ያምሻል እንዴ? ገረመሽ እንዴ? ድሮንም ፍራቼ ውበትና ብልጭት ነገር ስታይ ትቀየራለሽ ብዬ ነው። አልቀረልኝም። ሄደ አለሁልሽ የኔ ቆንጆ። ፈጣሪ ሆይ ምንድነው ጠጥቼ ልመጣ ዝናብ ከመጣ ብዬ ኧረ በስመ አብ ይሄን የሚያክል ይዘህ ትሄዳለህ? ቤት ውስጥ የምትሄድ እኮ ነው የምትመስለው። ክረምት መጣ እንዴ? ጅል ነው እንዴ ልጁ? ክረምት መጣ እኮ ለዛ። ወይ ጉድና ይሄን የሚያክል ቅናት። ምንድነው? ሰተ ፈይሳ አይደለም እኔ ገመቺሳ አይደለም እኔ ምንድነው? አናሳ ምን ፈልገሽ ነው? አናሳ አይደለም ምንድነው የምታረግ? ታዲያ ማን ነው ስሙ? እኔ ነገስቶ ነኝ። መጣህ ቤትህ ነገስ ያልኩኝ ቸቸ ነገስ እንዴት ነህ? ምን ፈልገሽ ነው? ሀብታም ነው፣ ሩኩብ ነው፣ ይሰጥሻል ተብዬ ተጠቁሜ እኮ ነው የመጣው። ንጉስ የኔ ንጉስ ምን ፈልገው ነው ሴትዮ? ሩበት እርሶ ይበላል በቀን 10 እኔ ባዶ ሆዶ
ምግብ ፈልገሽ ነው? እዚህ ጠብቂ እመጣልሻለሁ። ንጉስዬ ምን ፈልገሽ ነው? ንጉስ ወይ ወይ እሺ ንጉስዬ እንትን ከክትፎ አርግልኝ። ክትፎ አርግልሽ? እሺ ችግር ወይ ቅቤ አላችሁ? ቅቤ እንዴ አለ። አይታጣም ቤታችሁ። ንጉስዬ አርግልኝ። ንጉስዬ በቃ እሺ እሺ እንዴ ምን ፈልገህ ምን ነው? ቤት ገብቶ ቢበላ ችግር አለ? በውስጥ ልትገብ እኔ ሚስታለ ውስጥ አለ እዚህ ያመጣል። ንጉስዬ ምን ፈልገሽ ነው ሴትዮ? ዋይ ንጉስ እንትን ብርሽ ስጠኝ በቃ እንትን ያድርገው። ንጉስዬ እኔ ምንሽ ልግባ። ንጉስዬ ሂጂ ወደዛ። ምን ንጉስ ይድፋህ ይድፋህ እንዴ ምን ማለት ነው? ይድፋህ ይማር እንኳን አትልም እንዴ? ምን ስራ ጠፍቶ እያየህ ገና አንተ ይማርህ ብዬ ክቡራትና ክቡራን ሳፋሪዎቻችን እንኳን ወደ እግዚአብሔር ይጠብቃችሁ በራ በሰላም መጣችሁ። ይሄ እንግዲህ በራ መስመራችን ኢቲ 47 ብሎክ 46 ላይ እንገኛለን ማለት ነው። እኔ ዋና አብራሪያችሁ ተብዘቅዘቅ መብረኩ ባላለው በላቸው ኢናሶ በረራ መስመር 123 ታታ የተሰኛቸው ፕሌናችን ዛሬ ከኮምቦልቻ መነሻውን አድርገው ወደ ኢራን ይላል። እንደሚታወቀው ደብረ ሲና ላይ እንደደረስን ቆሎና ውሃ መያዛችሁን አትርሱ። ይሄ ከፍታው 25000 ከስክስ የሚባለው በረራውን ነው የምናደርገው። ያው ኢራን አካባቢ እንደደረስን የሚወነጭፉ ፕሌኖች አሉ። በሚያስገራርሙ ትዕይንት ማየት ትችላላችሁ። ለአደጋ ጊዜ መውጫ ውዳሴ ማርያምና ቁርአናችሁን ቀርታችሁ ጀነትና ገነት ለመግባት ፈጣሪያችሁን ተማጸኑ። ምን ተርፍ በመንገድ ዜሮ ነው። ከኋላ ደግሞ እንግዲህ ለአደጋ መውጫ አንዳንድ ወሳኝ ነገሮችን ሰጣችኋለች። የአየር ሁኔታው እንግዲህ ከባድ ስለሚሆን ሳራ በራ ላይ ጀላቲ ለመግዛት እንወርዳለን። በተቻላችሁ አቅም ዶሮ እንቁላል መግዛት አይቻልም። የሚሸት እቃዎችን ይዞ መግባት አይቻልም። ትራፊክ መብራት ላይ ደግሞ መስተዋት ዝቅ እንዳታረጉ። አንዳንድ ቀፋይ ማህበረሰቦች ስለመጡ ባካችሁ የተከለከለ ስለሆነ እንዳታስቆጥሩ። አታው ስፖኪውን ትሪስታ ጋር ግን ከኋላ መጣ ፕሌን እንዳይደርበኝ። መልካም በረራ እንላለን። ወንድሞችና እህቶች እንግዲህ መሀል ላይ ሲርባችሁ እርስ በርስ ተበላሉ። ምግብ አልያዝንም። ወይ ሰላም። እሺ ዛሬ ቤታችን ያዘጋጀው ቻሌንጅ አለ። ይቺን ካቁን ከቀው ባነሳ አራውቃ ነው። እኛ ቤት እኮ እንደዚህ ነው። ግን እኔ በጣም ጎበዝ ነኝ። እስኪ እንሂድ ቻሌንጅ ያው ወዘቻለ። እሺ ይቅርታ ፌስታል ስለተከለከለ። ይሄ የቤተሰቦች ስልክ ነው። አዎ ደውይላቸውና በሁለት ሰዓት ውስጥ 10 ሚሊዮን ብር እኔ አካውንት ውስጥ ካላስገቡ አንገትሽን በጥሽ ለአሞራ ነው የምሰጥልሽ። ያማል እህት እኮ ነኝ እኔ። የአንድነት ያለባት ልጆች እኮ ነኝ። ቤተሰብ ሌላ ቢዝነስ ሌላ። እኔ ምልማን ቆይ ኑሮ ማለት ምን ማለት ነው? ኑሮ ማለት ለሲኦል ልምምድ የምናረግበት ጠባብ ጂም ነው። እሺ ዘመድስ? ዘመድማ ባልተዘጋጁበት ቀን የሚመጣ ተጨማሪ ችግር። እሺ ጫማስ? ጫማማ አብሮህ የሚደክም እውነተኛ ፍቅረኛ ነው። እሺ ደሞዝስ? ደሞዝማ ከወጣበት ቀን ውጪ ቁም ነገር የሌለው። እሺ ብድርስ? ብድርማ በፍቅር ወስደውት በጦርነት የሚመልሱት የዘረፋ ሙከራ ነው። እስቲ የቀረ ካለ እናንተ ጨምሩበት። አሎ እንዴት ነህ? እግዚአብሔር ይመስገን ሰላም ነው። አቤት አንዴ ልደውል። አቤት ኧረ አይደለሁም አይደለሁም። ይቅርታ ማለት በላቸው። ይቅርታ ተሳስተዋል። አይደለሁም ታዲያ በላቸው። ወይ አይደለሁም ተሳስተዋል። ማዘር ሰው ተሳስተው ነው። አራ እንዴት ነው ጎንደሩ? ያ ሁሉ ምንድን ነው የሚሉት? ኮሪዳ እኮ ነው። ግን ሞልኮሲ ጭቁጭቅ አለኝ። ይቅርታ ማዘር እንተዋወቃለን። አውጣቅ በህልማማ እኔ
ትኝት ስል ራሱ ይሄ ልብስ ለብሶ ከጅባት ብር ያወጡ ይነሰንሱ እኔ እምቢ አልፈልግም ትችሉ ብሏት እና አሁን ኦኬ ገንዘብ ፈልገው ነው እኮ ህልሙ ልክ ነው። እኔ ገንዘብ አልሰጠሁትም። እሺ ይቅርታ እንደዛ ስል ባላችሁ ማናችሁ ያልከኝ ህልሙ እኮ ግራጤ እኮ ነው። እምቢ ያልከኛ አንተ ተዛ ተጻራሪ ነው ህልሙ ትሰጠኝ ማለት ነው። እኔ እምቢ ያልኩኝ ነበር። ቆይ አሁን ገባኝ። ይሄ ዘመናዊ ልመና መሆኑ ነው። ስጣት ያ ካይደን ስጡ እረፎ። እኔ ቃሚው አይደለሁም የቃሚው ጓደኛ ነኝ። እኔ ቃሚው አይደለሁም የቃሚው እህት ነኝ። እኔ ቃሚው አይደለሁም የቃሚው ጓደኛ ነኝ። እኔ ቃሚው ነኝ። ለብራዘር ጠዋት ሁሌም ከእንቅልፌ ስነቃ ማለት ነው ሚስት ማግባት ያምረኛል። በቃ አላ ልክ እንደ አማርኛ ፊልም ሚስቴ ቀድማኝ ተነስታ ሸሚዜን ለብሳ በዚያ ውብ እግሯ ቤት ውስጥ ሽር ጉድ ብላ የሚገራርም ቁርስ ከጁስ ጋር ሰርታልኝ በልቼ ምናምን ቡኔን ጠጥቼ የተተኮሰ ልብስ ራሷ መርጣ አምጥታልኝ እሱን ለብሼ እስከ በር ድረስ ሸኝታኝ ከንፈሯን ስሜ በቃ ቀኔን ራሆኜ ቢጀምር ምናምን ደስ ይለኝ። በት ላይፍ ኢዝ ኖት ላይክ ዜድ ሙቪ ማይ ብራዘር። ሁሉም ወንድ ሊያገባ ሲወስን ማለት ነው የሚታየው ከላይ የገለጽኩት አይነት ህይወት። በእርግጥ እህቶቻችንን የሚሰሩት ሿሿ ቀላል አይደለም ብራዘር። ድንገት ቺኬ የወንደላጤ ቤት ከመጣች ማለት ነው በምቾት ታጨናንቃለች፣ ትንከባከባለች። በአንድ ድስት 7 አይነት ወጥ ስትሰራ አረረረ ጆርዳና ኢን ዘ ሃውስ ምናምን ብለህ ትቀውጠዋል። እየተሽከረከረች ያቺን አንድ ክፍል ቤትን ታጸደዋለች ነው የምልህ። እንደ ስፓይደርማን ሁሉ ግድግዳ ላይ ተራምዳት ኮርኒስ ልትወለውል ትችላለች። አንተ ያውለክ አልጋ ስር የጣልከውን ካልሲ ፈገግታ ከፊቷ ሳይጠፋ ምናልባት በወዷ ይሄ በስባሳ ያለች ነው አውጥታ አጥባ እንደ ቋንጣ ታሰጣላለች። በቃ ምን አለፈ ከሷ ጋር መኖር 7 ስታር ሆቴል ውስጥ አዘግቶ መዝናናት እንዲመስል ታደርጋለች። በአራት እንቁላል 5 አይነት ወጥ ሰርታ ስታበላ እነዚህ አዳሃሪና ቡርጆ ሆቴል ባለቤቶች ሲበዘብዙ እንደኖሩ ይሰማል። እሷን ማግባት ትመኛል። ትዳር ማለት እኮ ምናምን እያልክ ለጓደኞች ማብራራት ትጀምራል። ይህ ሙሽራ መኪና ስታይ አይን ይንከራተታል። እንተዋወቃለን ነው የሚለው ፕሮግራም ቋሚ ደንበኛ ትሆናል። በቃ ፋይናሊ ሽማግሌ ትልካል። እናትና አባቷ በየቀኑ አንቺ ልጅ አግብተሽ አትፋችንም እንዴ ሲሏት እንዳልኖር እየተጀነኑ ምን አለው ማን ነው ምናምን ብለው በመከራ ይፈቅዱላል። ከዛ መልአኳ እጮኛ ስለ ሰርግ ትጀነጅናለች። እንደ ጀነጀነጅ ግን እኮ አትባንንባት። በቃ በስቴል ነው የምታሰምጥ። እኔ እኮ ሰርግ አልወድም፣ ግን እነ ማሚ እንዳይከፋቸው የሆነች አነስ ያለች 100 ሰው ብቻ ጠርተን ቀለል አድርገን እንደግስ፣ ግን ውዴ ካልተመቼ ይቅር ምናምን ትላለች። ኧረ ጣጣ የለውም ምናምን ብለህ እድሜ ልክ ንግድ ባንክ ተሰልፈ የቆጠብካት ፍራንክ ላይ ትፈርድባታል። እናቱ ቀለል ያለችውን ሰርግ የ1000 ሰው ካርድ በማሰራት ትጀምሯል። ቀለል አርጋ የ20 ቬሎ፣ ቀለል አርጋ ሜካፕ 30,000፣ ቀለል አርጋ ሊሞ 50,000 ምናምን ብላ በአንዴ ማለት ነው ከአበዳሪ ሀገራት ተርታ አውጥታ ኢኮኖሚህን በጠረባ ትጥሏለች። የሰርግ ቀን በሰው መኪና እንደ ታቦት አደባባይ ሲያዞሩ ይሉና ማለት ነው አንተ የማታውቀውን 1000 ሰው ሆድ ሞልተ እጅን እያጠላለፍክ ኬክ ትጎራረስና በአደባባይ ሀብትሽ ነው ብለህ ፈርመ ኮትህን አንጠልጥለ ወደ ቤት ይዛት ትገባል። የመጨረሻው መጀመሪያ እንዲሌ ድሮ ደራሲ the tragic part of your life is begin። ጠዋት ከእንቅልፍ የሚገርም የጄኔሬተር ድምጽ ያነቃል። ብንን ስትል እያንኮራፋሽ ካሁን ተነስታ ቁርስ ሰራችልኝ ብለህ ብትጠባበቅ እናቱ ተኝታ ህልም እያቀያየረች ታይላለች። መረር ሲል ተቀሰቅሳታል። ጠላት ቅይር ይበል። በዛ ሻካራ ድምጿ አፍጥጣ ሰውዬ ሰው ከእንቅልፌ ሲቀሰቀሰኝ ደስ አይለኝም ብላ ተመለሳ ትተኛላለች። በሆደ እቺ ነገር ያቺ ነገር ነች እያልክ ጾምን ወደ ስራ ስትወጣ በር ላይ ለሰርግ ብር ጎልሆ የተበደርከው ሰውዬ ከቦክሰኛ ልጁ ጋር ይጠብቃል። እኔ አፈር ልብ ማታ ቤት ስትገባ ካልሲዎች በር ላይ ተከምረው ይጠብቀዋል። ልክ እሱን አጥበህ ስትጨርስ ማለት ነው ጨው እንደ ዴልሲያ የበዛበት ሽሮ ወጥ ይቀርብልህና ከበላ ብላ ካልበላ አፈር ብላ ትባላል። በቃ በ9 ወሯ አንድ ጩኸት አንፈልፈላ ትወልድላለች። በየደቂቃው ዋይ ነው፣ በየሰከንዱ ነው። አናትን ያዞሯል። በመስኮት አውጥተህ ወርውረው ይላል። ሌሊት ይነሳና ይቀውጧል። እሷ ምርር ሲላት ላሽ ትለዋለች። ቢቸግር ተነስተህ ጡጦ ትሰጠውና ተመልሰህ ተኝተህ ልክ እንቅልፍ ሸለብ ሲያደርግ ጡጦውን ሻት አድርጎት እንደገና ዋይ ይላል። በቃ ተነቅላል። ይሄ ሰውዬ ለምን አይተወኝም ግን ትላለህ። የ3 ወሩ ልጅ ና ልብ ካለ ወጥተን እንነጋገር ምናምን ሁሉ ልትለው ትችላለህ። በገባህ በወጣ ቁጥር ያ በደግ ጊዜ ስንት ነገር ያሳየህ ጡቷ ላይ እንዳልቂ ተጣብቆ ሲመጠመጣት ስታይ ደምህ ይፈላል። ዘመዶቿ ያልቁ ዛሬ አባቷ ነጋጉቷ ከነገ ወዲያ ክስቷ እየመጡ ጠብር ግፍ ብለህ ታስተናግዳል። እሱ ሳይበቃቸው ምን ነው ጠቆርሽ ምን ነው ከሳሽ እያሉ ወፍራ ጆንሲናን ያከለችዋን ሴትዮ ይጨቀጭቋታል።
ፕራይቬት ላይፍ ምናምን ብሎ ነገር ይናፍቃል። ብቸኝነት በአይን ነው ውል የሚልብ። ሌሊት አንተ የልጅህን ዳይፐር ለመቀየር ስትታገል ፍሬንዶች ክለብ ሆነው ይደውሉልህና ዘፈን ይጋብዟል። ሲኦል ሆነ ከመንግስተ ሰማያት የሚደወልልህ ያህል ትቀናል። ከዚያ ህይወትን መለስ ብለህ በትካሴ ታስተውለዋል። ከዛም ሴትዮዋ ከትዳር በፊት የነበራት ማራኪ ባህሪ የምርጫ ቅስቀሳ መሆኑ ይገባና ኦል መንሳር ፖለቲሻንስ ብለህ መፈላሰፍ ትጀምራል። ለማንኛውም መልካም ቀን ሶቅራጥስ።